ሰብስቦ ማለት ነው በምጥም በሴስም ነበር ማስወለድ። እኔ በቃ ምንም ቃላት የለኝም። እኔ ሰው የወለደ ሰው ኮሜንት ላይ ገብታችሁ የምጽፉት ነገር በጣም በጣም የሚያሳፍር እግዚአብሔርን ከሰው አፍ የማይጠበቅ። እናንተ እናት የላችሁ? የእናንተ እናት ኩል እየተቀባች ነው የወለደችው? አምሮባት ነው የወለደችው? ማን ነው ወልዶ ሲመጣ አምሮበት ያላችሁ? ደግሞ ምን ሆነች? እናንተ እንዳለ ሰብስቦ ማለት ነው በምጥም በሴስም ነበር ማስወለድ። ከዛ እችን ህመም ስታቋት ማለት ነው እንዲህ ተንበርክካችሁ ነበረ ይቅርታ የምትጠይቁት። የወለደ ሰው ስታገኙ ራሱ እንዲህ አጎንብሳችሁ ማሳለፍ ነበረባችሁ። የመውለድን ፔን አይደለም ሙሉን ግማሿን በምጥም ይሁን በሴስም ይሁን ብትቀምሷት ማለት ነው። በጣም ያሳፍራል እውነት። በቃ በጣም ነው በቃ ያዘንኩት። በጣም ነው ያዘንኩት። በቃ ማለት በጣም ያሳፍራል። በቃ ጭራሽ ማለት ኤክስፔክት የሚደረግ ነገር አይደለም። በቃ ማለት የተማርን ሰዎች አይደለንም። ቢያንስ ማንበብ መጻፍ እንችላለን። ቢያንስ እህቶች አሉን፣ ጓደኞች አሉን፣ እናቶች አሉን። ሲወልዱ አይተናል። እንዴት ነው እንደዚህ ጨካኝ የሆናችሁት? ደግሞ የምትስቁ ኮሜንት ላይ ገባችሁ ላይ ከምታደርጉ ሰዎች ምንድን ነው ይሄ የሚያስቀው? አያስቅም እኮ ማዘን የነበረባችሁ በእውነት ሼም ኦን ዩ። በእውነት በጣም ነው ያዘንኩት እኔ።